ሰላም ጤና ይስጥልኝ። እንኳን ወደ ኢትዮ ክሪፕቶ ትሬደርስ ዩቲዩብ በደህና መጣችሁ። ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ እንድሰራው የጠየቃችሁኝን የስማርት መኒ ኮንሴፕት ትምህርት ይዤላችሁ ቀርባለሁ። ይህ ትምህርት እንድሰጥ በክፍያ የጠየቃችሁ ብዙ ሰዎች ነበራችሁ። ነገር ግን እኔ የመረጥኩት በነፃ ለሁላችሁም እንዲደርስ ማድረግን ነው። ምክንያቱም ትክክለኛ እና ጥራት ያለው የትሬዲንግ እውቀት ለማግኘት የግድ ትልቅ ክፍያ መክፈል የለባችሁም ብዬ አምናለሁ። እንግዲህ ይሄንን ኮርስ የሚያገኘውት ዩቲዩብ ላይ የተለያዩ ዌብሳይቶች ላይ ያተማርኩትና ያጠናሁት ነው። ስለዚህ እኔ በነፃ ያገኘሁትን ለእናንተም በነፃ ነው መስጠት ያለብኝ ብዬ ስለማምን ነው። ስለዚህ በውስጥ ለጠየቃችሁ ልጆች ዩቲዩብ ሰራላችኋለሁ። እኔ አላስተምርም ያልኳችሁ ይቅርታ። እንግዲህ እኔ ደስ ስለማይለኝ ነው ማለት ነው። ምክንያቱም በነፃ ያገኘሁትን ነገር እናንተም በነፃ ልታገኙት የምትችሉትን ነገር መክፈላችሁ አግባብ ነው ብዬ ስለማላስብ ነው ማለት ነው። ስለዚህ ትምህርቱ ለብዙ ሰዎች እንዲደርስ ሼር፣ ሳብስክራይብ እና ላይክ በማድረግ ግን ትብብራችሁን እንድትገልጹልኝ እፈልጋለሁ። ሌላው ግን አስፈላጊ አይደለም። ስለዚህ ምንድነው እኛ የምናየው በተከታታይ የምንሰራቸው እንግዲህ ከፍተኛ እድል ያላቸው ወይ ትሬዲንግ ሴታፖችን መለየት ነው የምናየው። እንግዲህ እንዴት ነው ትክክለኛ ወይም አሸናፊ ሊያደርጉን የሚችሉት ኦርደር እንትኖችን ሴታፖችን ማውጣት የምንችለው የሚለውን ነገር ነው ማሳያችሁ። ምክንያቱም የሚጠቅማችሁ ነገር እሱ ስለሆነ ብዙ ዲቴል ያለ ከዚያ ውጭ ያለው እያንዳንዱ ነገር ማብራራቱ ምንም ላይጠቅማችሁ ይችላል። ዋናው ግን እንዴት ነው ሴታፕ የሚለውን ነገር ወይም ደግሞ እነዚያ ምልክቶች ምን አይነት ናቸው የሚለውን ማወቁ ብቻ በቂ ነው። ዲቴል ወደ ውስጥ ብትገቡም የሚያመጣው ለውጥ ስለሌለ ብዬ አስባለሁኝ። ስለዚህ የምናያቸው በቀጣይ በተከታታይ ማለት ነው ኦርደር ብሎክ ዛሬ እናየዋለን። ሌሎቹ ደግሞ ፌር ቫልዩ ጋፕ፣ ሊኩዊዲቲ ብሬከር ብሎክ፣ ሚቲጌሽን ብሎክ፣ ሪጀክሽን ብሎክ ምናምን የሚባሉ ብዙ እንትኖች አሉ። በተከታታይ የምናያቸው ይሆናል። ግን ብዙ ሰው እየተሸወደበት ያለውን ብዬ ዛሬ ኦርደር ብሎክ ነው ይዤላችሁ የምመጣው። ብዙ ሰው ኦርደር ብሎክ ላይ ያለው አመለካከት ልክ ስላልሆነና ብዙ ሰው እየተሳሳተ ስለሆነ ማለት ነው። ሌላኛው በጣም ጠቃሚ ቀጣይ የምሰራላችሁ ደግሞ ሊኩዊዲቲ ነው። በጣም ካስፈላጊው ደግሞ ከሁሉም ትሬዲንግ ላይ ሊኩዊዲቲ ነው። በቃ ብዙ ጊዜ የምንገባበትም ሊኩዊዲቲ እንደውም ኦርደር ብሎክ ብዙ ጊዜ ከስንት አንድ ቀን ብዙ ቀን ቶሎ ትሬድ ልናደርግበት አንችልም። ኦርደር ብሎክ በነገራችን ላይ ትክክለኛ ኦርደር ብሎክ ከሆነ ማለት ነው። ሊኩዊዲቲ ግን ትክክለኛ ሊኩዊዲቲ የሚፈጠረው ብዙ ጊዜ ስለሆነ እሱን በቀጣይ እናየዋለን ማለት ነው። ለዛሬ ግን ኦርደር ብሎክን እናያለን ማለት ነው። እንግዲህ ኦርደር ብሎክን የምናየው ኤስኤምኤስ ላይ ውስጥ ቫሊድ ኦርደር ብሎክ እንዴት እናውቃለን ወይም ደግሞ ትክክለኛው ኦርደር ብሎክ አሸናፊ ሊያደርገን የሚችለው እንዴት እናውቃለን የሚለውን ነው። ይሄንን የነገርኳችሁን በትክክል ከተገበራችሁ የማሸነፍ ንጻሪያችሁ ከ80 እና ከ90% በላይ ነው። ይሄን አምስቱን ያሟላ ኦርደር ብሎክ ጠብቃችሁ ትሬድ የምታደርጉ ከሆነ ማለት ነው ከ80 እና ከ90% በላይ ነው የማሸነፍ ንጻሪያችሁ ማለት ነው። ለምሳሌ 10 ትሬድ ብታደርጉ 8ቱን ወይ 9ቱን ታሸንፋላችሁ በእርግጠኝነት ማለት ነው። ይሄንን ኦርደር ብሎክ ጠብቃችሁ የምታደርጉ ከሆነ ማለት ነው። እነዚህ አምስቱ መስፈርቶች ወይም ኢንሴንሻል ፋክተርስ የሚባሉት ምን ናቸው የሚለውን ስናይ አንደኛ ሊኩዊዲቲ ስዊፕ ነው። ሊኩዊዲቲ ወስዷል ወይ ያ ኦርደር ብሎክ ከመፈጠሩ በፊት ሊኩዊዲቲ ወስዷል ወይ የሚለውን እናያለን። ከዚያም ማርኬት ስትራክቸር ሽፍት ወይም ደግሞ ብሬክ ኦፍ ስትራክቸር አድርጓል ያ ኦርደር ብሎክ ከተፈጠረ በኋላ የሚለውን እናያለን። ፌር ቫልዩ ጋፕ አለው ወይ በስትሮንግ ዲስፕሌስመንት ነው ወይ የተንቀሳቀሰው ያ ኦርደር ብሎክ ደግሞ አንሚቲጌትድ ወይም ደግሞ ፍሬሽ ነው ወይ የሚለውን እናያለን ማለት ነው። እነዚህ ሲሟሉልን ነው ወደ ትሬድ የምንገባው። እንግዲህ አንድ ባንድ እናያቸው። ከዚያ በፊት ኦርደር ብሎክ ምንድነው የሚሆን ትንሽ ነኝ። ኦርደር ብሎክ ምንለው እንግዲህ ትላልቅ ተቋማት ወደ ገበያ የገቡበት የመጨረሻው ተቃራኒ ሻማ ማለት ነው።
ስለዚህ ትዛዝ ትላልቅ ተቋማት ትዛዛቸውን የሚያስቀምጡበት ቦታ ማለት ነው። በሌላ አባባል ያስቀመጡበት ቦታ ማለት ነው ኦርደር ብሎክ። ስለዚህ ሁለት አይነት ኦርደር ብሎክ አሉ። ብሉሽ ኦርደር ብሎክ አለ፣ ብሪሽ ኦርደር ብሎክ አለ። ስለዚህ ብሉሽ ኦርደር ብሎክ በብሪሽ ኦርደር ብሎክ ውስጥ ደግሞ ወደ 3 አሉ የሚከፈሉ። ሪቨርሳል ነው ወይስ ኮንቲኔሽን ነው ወይስ ደግሞ የኮንሶሊዴሽን ነው የሚል ኮንሶሊዴሽን ኦርደር ብሎክ የሚባሉ አሉ። አሁን እኛ ብሉሽ ኦርደር ብሎክ የምንለው ምንድነው ስንል የመጨረሻዋ ለምሳሌ ዳውን ትሬድ ነው። ብሉሽ ከኦርደር ብሎክ ከሆነ ከዳውን ትሬድ ወደ ምን ሲቀየር ማለት ነው? ወደ አፕ ትሬድ ሲቀየር ማለት ነው። ስለዚህ ያቺ ወደ ዳውን ትሬድ እየወረደ ያለ የመጨረሻዋ የዳውን ትሬዷ የመጨረሻ ሻማ ማለት ነው ኦርደር ብሎክ ተብላ የምትያዘው ያቺ ቀይ ሻማ የኛ ኦርደር ብሎካችን ትሆናለች ማለት ነው። እቺ በቢጫ ያረኩባት ቀይዋ ማለት ነው። ከዚያ ገበያው ይቀጥላል ወደ ላይ ይወጣል ማለት ነው። እንደዚህ ሲሆን ይሄኛው ኦርደር ብሎካችን ብለን የምናሰምራት የመጨረሻዋን ቀይ ሻማ ነው ማለት ነው። በብሪሽ ሲሆን ደግሞ አረንጓዴ ሻማ ነው የሚሆነው። የዚህኛው ተቃራኒ ማለት ነው። አረንጓዴ ሻማ ነው የሚሆነው። ብሪሽ ሲሆን ደግሞ ገበያው እየወጣ ይሄድና መጨረሻ ላይ ወደ ታች የተመለሰበት ማለት ነው። ስለዚህ ከመመለሱ በፊት ያለችው ያቺ መጨረሻዋ አረንጓዴ ሻማ ብሪሽ ኦርደር ብሎክ ሆና ታገለግለናለች ማለት ነው። ስለዚህ ኦርደር ብሎክ ምንድነው? ትላልቅ ተቋማት ትዛዝ የሚያስቀምጡበት ቦታ ነው ማለት ነው። ስለዚህ እዚህ ቦታ ላይ ሲደርስ ሪአክሽን ያሳያል፣ ሪቨርስ ይመለሳል ማለት ነው። ዋጋው ይመለሳል ብለን ስለምናስብ ነው። እሱን ለማድረግ ደግሞ ይመለሳል ተብሎ አይገባም። በነገራችን ላይ እዚህ ጋር ይመለሳል ስላችሁ ድምዳሜ ውስጥ እንዲያገቡ። አንዳንድ ጊዜ በጣም ጠንካራ ገበያ ከሆነ ላይመለስ ይችላል። ታዲያ እንዴት ነው የምናውቀው መመለሱን የሚል ነገር ካለ ኦርደር ብሎካችን ካሰመርን በኋላ ምንድነው የምናደርገው? ታይም ፍሬማችን መጀመሪያ መለየት አለብን። የትኛው ታይም ፍሬም ላይ ነው ኦርደር ብሎክ የፈለኩት የሚለው መጀመሪያ መለየት አለብን። 4 ሰዓት ከሆነ ሚኒመም በቃ መጨረሻ የምንጠቀመው 15 ሚኒት ነው። ለ4 ሰዓት አወር 1 ሚኒት ወይም ደግሞ 5 ሚኒት አንጠቀማ። የ15 ሚኒት ነው ልንጠቀም እንችላለን። 5 ሚኒትም የሚጠቀማሉ፣ ግን አስተማማኙ 15 ሚኒት ላይ ብንጠቀም ነው የተሻለ። ብዙ ትሬደሮች የሚጠቀሙት እሱን ነው። በቃ ፎር ሃወር ከተጠቀምን ኮንፈርሜሽን ወይም ቼንጅ ኦፍ ካራክተር አለ የሚለውን የምናይበት 15 ሚኒት ላይ ነው። 1 ሰዓት ከተጠቀምን ደግሞ መጨረሻዋ 5 ሚኒት ነው ማለት ነው። 15 ሚኒት ላይ ከሆነ ኦርደር ብሎካችን ያሰመርነው የመጨረሻ ኮንፈርሜሽን የምንፈልገው የትኛው ነው? 1 ሚኒት ላይ ሄደን ነው ማለት ነው። ስለዚህ እነዚህን የታይም ፍሬማችንን መለየት አለብን በትክክል ማለት ነው። ስለዚህ እንደዚህን ከለየነው ከዚያ ምንድነው የምናየው? ያስቀመጥናቸውን መስፈርቶች እነዚህ ሊኩዊዲቲ ስዊፕ የሚለውን ነገር ካሰመርን በኋላ ኦርደር ብሎካችን ከለየን በኋላ ሊኩዊዲቲ ስዊፕ ወስዷል። ለምሳሌ እዚህ ጋር የምታዩት ራይት ያደረኩባት በሲንግል ሻማ ስንወስድ የዚህኛው ኦርደር ብሎካችን ከሷ በፊት የነበረችውን ቀይ ሻማ ወይም ከሷ በፊት የነበሩትን ሻማዎች ሊኩዊዲቲ ወስዳለች፣ ቴክ አውት አድርጋለች እነሱን እንትን ማለት ነው። ይሄኛው ስታዩት ግን ይችኛው ኦርደር ብሎካችን ከሷ በፊት ያለችው ቀይ ሻማ ከሷ በታች ዝቅ ብላ ነው ዋጋዋ ያለው። ስለዚህ ይሄ የተሰመረበት አሮ ይታያችኋል። ይሄ ካሮው በላይ ነው ቀዩ ሻማ ያለችው ማለት ነው። ያ ከሆነ ደግሞ የዚህኛዋን ሊኩዊዲቲ አልወሰደችም። ስለዚህ ስላልወሰደች ይሄኛው ኢንቫሊድ ነው ማለት ነው። ኢንቫሊድ ኦርደር ብሎክ ነው ማለት ነው። ከዚያ ደግሞ ይሄኛው ታችኛው ያለው ያስቀመጥኩላችሁ ሜጅ ባይ ሳይድ ሊኩዊዲቲ እና ሴል ሳይድ ሊኩዊዲቲ ይባላል። ሴል ሳይድ ሊኩዊዲቲ የምንለው ብሉሽ ኦርደር ብሎክ ከሆነ የሴል ሳይድ ሊኩዊዲቲ መውሰድ ያለበት፣ ብሪሽ ኦርደር ብሎክ ከሆነ ደግሞ የባይ ሳይድ ሊኩዊዲቲ መውሰድ ያለበት ማለት ነው። እዚህ ጋር ያለው እንደምታዩት ሴል ሳይድ ሊኩዊዲቲም ነው። እነዚህ እቺ ቀዩ ሻማ ከሷ በፊት ያሉትን የነዚህን ሻማ ሊኩዊዲቲ ወስዳለች። የነዚህን ላወርላው ወስዳለች ማለት ነው። ሊኩዊዲቲ ወስዳለች ማለት ነው።
ብሪሽ ኦርደር ብሎክ ከሆነ ደግሞ የሃየር ሃዩን የመጨረሻውን ሃየር ሃይ ከሱ በፊት የነበረውን ሃየር ሃይ ሊኩዊዲቲ መውሰድ ያለበት ማለት ነው። ገልብጣችሁ ነው የምትረዱት። ስለዚህ ይሄኛው ያስቀመጥኩላችሁ የቡሊሽ ኦርደር ብሎክ ሴል ሳይድ ሊኩዊዲቲ የወሰደበት ነው። ከዚያ እዚህ ጋር ኢንቨርጅን ፌር ቫልዩ ጋፕ ነው የተሰመረበት። ኦርደር ብሎክ እንዳይመስላችሁ እንዳትሳሳቱ ለማለት ነው። ከዚያ ምን መኖር አለበት? ማርኬት ስትራክቸር ሽፍት መኖር አለበት፣ ወይም ደግሞ ብሬክ ኦፍ ስትራክቸር መኖር አለበት ማለት ነው። ማርኬት ስትራክቸር ሽፍት ምንድነው የምንለው? አቅጣጫውን የሚያሳየን አቅጣጫ ተለውጧል ወይስ አልተለወጠም፣ ከዳውን ትሬድ ወደ አፕ ትሬድ ተቀይሯል ወይስ ደግሞ ከአፕ ትሬድ ወደ ዳውን ትሬድ ተቀይሯል የሚለውን የምናይበት ነው። ብሬክ ኦፍ ስትራክቸር ካለ ደግሞ ያ ቀጣይነት አለው ወይ ትሬዱ ማለት እየቀጠለ ነው ወይ ከሃየር ሃይ ወይም ከላወር ሎው እየሰራ የሚሄድ ከሆነ ያ ቀጣይነት አለው ማለት ነው። የትሬንዱን ቀጣይነት የሚያሳየን ምን ይባላል? ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ወደዚህ ኤግዛምፕላችን ስናየው ምንድነው ሃየር ሃይ ነበር፣ ሃየር ሎው ሰራ፣ ሃየር ሎው ሰራ። ከዛ እንደዚህ እያለ የሚሄድ ከሆነ ብሬክ ኦፍ ስትራክቸር እያደረገ ነው ማለት ነው። ሃየር ሃይ እየሰራ የሚሄድ ከሆነ ከሃየር ሎው ወደ ሃየር ሃይ እያለ የሚሰራ የዚህኛውን ሃየር ሃይ ሊኩዊዲቲ እየወሰደ የሚሄድ ከሆነ ብሬክ ኦፍ ስትራክቸር እያደረገ ነው ማለት ነው። ከዛን ብሬክ ኦፍ ስትራክቸር ካደረገ በኋላ የዚህኛውን ሃየር ሃይ ሊኩዊዲቲ ከወሰደ በኋላ ገበያው ታጠፈ ማለት ሲታጠፍ የዚህኛው ቼንጅ ኦፍ ካራክተር ብዬ የተጻፈባት የዚህኛው ሃየር ሎው ነበረች። በዚህ እንደምታዩት ሃየር ሎው እየሰራ ሄደ፣ ሃየር ሎው ሰራ። ከዚያ ሃየር ሃይ ሰራና የዚህኛውን የሃየር ሃይዋን ሊኩዊዲቲ ወሰደ። ከዚያ ተመለሰና የሃየር ሎዋን ሰብሯት ወረደ። ስለዚህ ላወር ሎው ሰራ ማለት ነው። ላወር ሎው ሲሰራ ምን አሳየን ማለት ነው? ቼንጅ ኦፍ ካራክተር አለ ማለት ነው። ገበያው አቅጣጫውን ቀይሯል ማለት ነው። አሁን ወደ ላወር ሎው መስራት ጀመረ ማለት ነው። ይሄኛው ምን ሲሆን ነው? ከቡሊሽ ከአፕ ትሬድ ወደ ዳውን ትሬድ ሲቀየር ማለት ነው። ከዳውን ትሬድ ወደ አፕ ትሬድ ሲቀየር ደግሞ ምንድነው የሚያደርገው? ላወር ሎው ነበረ፣ ላወር ሃይ እየሰራ መጣ። ከዚያ እንደዚህ እየሰበረ ሲሄድ ምን አለ ማለት ነው? ብሬክ ኦፍ ስትራክቸር አለ ማለት ነው። ሌላ ላወር ሎው ከፈጠረ የዛኛውን ላወር ሎው ሌላ ላወር ሎው ከፈጠረ ብሬክ ኦፍ ስትራክቸር እየሰራ ነው ማለት ነው የዳውን ትሬዱ። ከዚያ ሌላ ላወር ሎው ሰራና የዚህኛውን ላወር ሎውን ሊኩዊዲቲ ወሰደ። ሊኩዊዲቲ ከወሰደ በኋላ ተመልሶ ምን አደረገ? እዚህ ጋር ቼንጅ ኦፍ ካራክተር ላይ የነበረ ላወር ሃይ ነበረች። የእሷን ላወር ሃይ ሰበረና ሃየር ሃይ ሰራ ማለት ነው። ሃየር ሃይ ሰራ ማለት ደግሞ ምንድነው? አፕ ትሬድ ሆነ ማለት ነው። ገበያው ተቀየረ ማለት ነው። ምክንያቱም በዳውን ትሬድ ጊዜ ሃየር ሃይ የሚባል አይደለም፣ ላወር ሎው ወይም ላወር ሃይ የሚባል ነው ያለ። በአፕ ትሬድ ጊዜም ላወር ሎው የሚባል ነገር የለም። ሃየር ሃይ ወይም ሃየር ሎው የሚባል ነገር ነው ያለው ማለት ነው። ስለዚህ አሁን ሃየር ሃይ ለሰራ ምክንያቱም እዚህ ጋር ላወር ሃይ ነበረ። ከዚያ ሌላ ሃይ ሰርቶ ለዚህ የዚህ ሃይ ሌላ ሃይ ሲሰራ የከፍታ ሰራ ማለት ነው። በአማርኛ የዚህኛው ከፍታ ሌላ ከፍታ ሲሰራ ከዳውን ትሬድ የከፍታው ከፍታ ከሰራ ማለት እየጨመረ ነው የሚሄደው ማለት ነው። ለምሳሌ በምን አይነት ምሳሌ ላስረዳችሁ? የሆነ ነገር እየጫናችሁበት በዲያችሁ ቁጥር ወደ ላይ ነው አቁመቱ እየጨመረ የሚሄደው እንደዚያ ማለት ነው። የሆነ ነገር እየጨመረ ስለዚህ ከዚህኛው ሌላ ነገር ጨምሮ መጣ ማለት ነው። ይሄ ምን ማለት ነው? ማርኬት ስትራክቸር ሽፍት አድርጓል ማለት ነው። ስለዚህ ቫሊድ ለመሆን እነዚህን ነገሮች ማሟላት አለበት። ማርኬት ስትራክቸር ሽፍት መኖር አለበት፣ ብሬክ ኦፍ ስትራክቸር መኖር አለበት። ሌላኛውና ሶስተኛው ፌር ቫልዩ ጋፕ ነው። ፌር ቫልዩ ጋፕ መኖር ግድ ነው። አንድ ኦርደር ብሎክ ቫሊድ ነው ለመባል ፌር ቫልዩ ጋፕ መኖር አለበት። ፌር ቫልዩ ጋፕ ምንድነው ስንል በሶስት ሻማዎች እነዚህ የሶስት ሻማዎች መሃል ነው የምናየው። እቺኛዋ ሻማ የመጀመሪያዋ ሻማ የምንወስደው አሁን ይሄ በቡሊሽ ነው ኤግዛምፕል ያስቀመጥኩላችሁ። ይሄ የቡሊሽ ኦርደር ብሎክ ነው። ስለዚህ የምትረዱ ብሪሽ ሲሆን ቀይራችሁ መረዳት ነው ስትረዱ። ይቺ ሰማያዊ እንደ ቀይ ሻማ ወሰዷት።
ይቺ ሰማያዊ ሻማ የመጀመሪያ አድርገን ነው እስቲ ያለን ምክንያቱም ኦርደር ብሎካችን እሱ አይደለች ኦርደር ብሎካችን የመጀመሪያ ሻማችን ነች ከዚያን በኋላ ምን መጣ ይችኛዋ ሁለተኛዋ ሻማ አለች ከዚያ ሶስተኛዋ ሻማ አለች የሶስተኛዋ ሻማ የታችኛዋ ዋጋ ዝቅተኛ ዋጋዋና የመጀመሪያው ሻማ ከፍተኛ ዋጋዋ አልተገናኙ ጋፕ አለ በመሃላቸው ሰፊ ጋፕ አለ ስለዚህ ኦቨርላፕ አልተደራረጉም ይሄኛው ቫሊድ ነው ማለት ነው ይሄኛው ስታዩ ኤክስ የተደረገበት ስታዩት ግን ጋፕ የለም አይታችሁ ከሆነ የመጀመሪያው ሻማ የመጨረሻው ዋጋ እና የሶስተኛው ሻማ ዝቅተኛ ዋጋ አልፎት ሄዷል ይሄኛው እንደምታዩት ላይኑ የተሰመረበት አለ አይደል እሱን አልፎ ወዴታች ወርዷል ማለት ነው ይሄኛው ነው ጋፕ ስለሌለው ቫሊድ ኦርደር ብሎክ ልንለው አንችልም ማለት ነው ስለዚህ ፌር ቫልዩ ጋፕ ካለ ማለት ዋጋው በፍጥነት ነው እየተንቀሳቀሰ ያለው ስለዚህ በፍጥነት ሲንቀሳቀስ ደግሞ ጋፕ ይፈጠራል ነው ስለዚህ በፍጥነት የሚንቀሳቀሰው ደግሞ ኃይለኛ ሲሆን ነው ኦርደር ብሎካችን ቫሊድ እና ጠንካራ ሲሆን የሚፈጠር ነው ማለት ነው ሌላኛው ስትሮንግ ዲስፕሌስመንት መኖር አለበት ወይም ደግሞ ኃይለኛ ግፊት መኖር አለበት ነው ይሄ ምን ማለት ነው የገበያውን ጠንካሬ ነው የሚያሳየን በትላልቅ ሻማዎች የሚወጣ ከሆነ አይታችሁት ከሆነ ይሄ በትላልቅ ሻማዎች ነው እየወጣ ያለው ገበያው በቃ እንደዚህ አይነት በትላልቅ ሻማዎች አንዷ አረንጓዴዋ ሻማ የሁለት ሶስቱን ሻማ አንጎልፍ እያደረገች ወይም ደግሞ እየሰባበረቻቸው ነው የምትሄደውና እንደዚህ አይነት ሲኖር ቫሊድ ኦርደር ብሎክ ነው አለበለዚያ ግን በደካማ እንቅስቃሴ ይሄ በረዛዝም ዊክ ያለው ምናምን የሚሆን ከሆነ ቫሊድ ነው ልንለው አንችልም ስለዚህ ትናንሽ ዊክ ነው ያላቸው ይሄ ኃይለኛ ትክክለኛ ኦርደር ብሎክ ሲሆን ሻማዎች ትንንሽ ዊክ ነው ማለት ወይም ጭረት ማለት ነው ትንንሽ ጭረት ነው ያለው ስለዚህ እንደዛ ከሆነ ቫሊድ ኦርደር ብሎክ እንለዋለን ማለት ነው ሌላውና የመጨረሻው እንትናችን አምስተኛው ምንድነው አንሚቲጌትድ ወይ እነዚህ አራቱን ካሟላልን በኋላ ምን እናያለን ይሄን ኦርደር ብሎክ ካሁን በፊት ተጠቅመናል ወይስ አልተጠቀምነውም ነው ተጠቅመኑ ከሆነ ከዚያን በኋላ ተመልሶ መጥቶ ሲነካው ፕሮባቢሊቲው ለው ነው ስለዚህ ያንን እንትን ጥሶት ሊሄድ የሚችልበት እንትን ከፍተኛ ነው ስለዚህ ለው ስለሆነ ፕሮባቢሊቲያችን ልንከስር እንችላለን ያልነካው ከሆነ ነው ወደ ትሬድ የምንገባውኛ ያልነካው ከሆነ ያልተነካ ከሆነ ምን እናደርጋለን ልክ እዚህ ኦርደር ብሎክ ላይ ሲመጣ ቅድም እንደነገርኳችሁ ያሰመር ነው የትኛው ላይ ነው ኦርደር ብሎክ አችን ያሰመርን የሚለው ነገር መለየት አለበት ፎር ሃወር ከሆነ 15 ሚኒት ሂደን ቼንጅ ኦፍ ካራክተር ማየት መኖሩን ማየት አለብን አንድ ሃወር ከሆነ 5 ሚኒት ላይ 15 ሚኒት ከሆነ ደግሞ 5 ሚኒትን ተጠቅመን ቼንጅ ኦፍ ካራክተር መኖሩን አይተን ትዛዛችንን እናስቀምጣለን ማለት ነው የተነካ ከሆነ ግን አነስተኛ ነው ለትሬድ አይመከርም ስለዚህ ተሞልቷል ማለት ነው ስለዚህ ኦርደሩ የተሞላ ስለሆነ ከዚያን በኋላ ያን እንደ ቫሊድ ኦርደር ብሎክ አያገለግለንም ማለት ነው እነዚህን ካሟላለን ምን እናደርጋለን እነዚህ አምስቱን ያሟላ ከሆነ ትክክለኛ ሴታፕ አለን ማለት ነው አስተማማኝ የሆነ የማሸነፍ እድላችንም 80 እና ከ90% በላይ ይሆናል ማለት ነው ስለዚህ ሊኩዊዲቲ ተወስዷል ወይ ማርኬት ስትራክቸር ሽፍት አለ ወይ ፌር ቫልዩ ጋፕ አለ ወይ ስትሬንግዝ ዲስፕሌስመንት አለ ወይ ትላልቅ ሻማዎች ናቸው ወይ ያ ኦርደር ብሎክ ካም በፊት ተጠቅመናል ወይስ አልተጠቀምነው የሚለው ነገር ለምሳሌ ይሄ ኦርደር ብሎካችን እዚህ ጋር አለ ከዚያ ገበያው እንደዚህ ወጣ ተመልሶ መጣና ኦርደር ብሎካችን እዚህ ጋር ያከበብኩበት ታጃስ ነካው ስለዚህ ይሄኛው ዲማንድ ዞን ነው ማለት ነው 30 ሚኒት ኦርደር ብሎክ ላይ ብንሆን ወደ 5 ሚኒት እንቀይረውና 5 ሚኒት ላይ ምን እናያለን ቼንጅ ኦፍ ካራክተር ወይ ማርኬት ስትራክቸር ሽፍት እዚህ ጋር ይታያችኋል እዚህ ጋር ተፈጠረልን ማለት ነው ይሄ ማለት ገበያው አቅጣጫውን ቀይሮልናል ማለት ነው አሁን ትዛዛችን እናዛለን ማለት ነው አሁን ማርኬት ስትራክቸር ሽፍት ስናይስ ወዴት ነው የምናየው የሚለው ነገር እዚህ ጋር ምናልባት አንዳንዶች ግራ ልትጋቡ ትችላላችሁ ምክንያቱም የምናየውኛ ወደ ላይ ነው የሚመለሰው ብለን ከሆነ ወደ ላይ የተመለሰበት ነው የምናየው ወደ ላይ ተመልሶ የበፊቱን ለወር ሃይ የሰብሮት መሆን አለበት ማለት ነው
ስለዚህ ያንን የሰበረውን አይተን ከሰበረው በኋላ በማርኬት አንገባም። በማርኬት ምን ገበያው ፍጥነት ካለው በውድ ዋጋ ነው የሚያስገባን። ስለዚህ በሊሚት ኦርደር ነው ትዕዛዛችን ማስቀመጥ ያለብን። ስለዚህ ተመልሶ ትንሽ ዝቅ ሲልን ትዕዛዛችን ራሳችን ሞልተን እዚህ ጋር በዚህ ዋጋ ግባልን ብለን እናስቀምጥለታለን ማለት ነው። ከዚያን በኋላ ታርጌታችን የምናደርገው ምንድነው? የበፊቱ ይሄ ሻማው ወደታች ከመውረዱ በፊት የነበረው የከፍታው ላይ ወይ ደግሞ ኤክስተርናል ሬንጅ ሊኩዊዲቲውን ሲደርስ ታርጌታችን እንዲወስድ ያድርገን ታርጌታችንም ያንን አድርገን እንሞላለን ማለት ነው። ከዚያን በኋላ እኛ ምንም መነካካት አይጠበቅብንም። በቃ ከጨረሰ ይጨርስ፣ ካልጨረሰ እንግዲህ ምን ማድረግ እንትን አንልም። ምክንያቱም በትክክል ሴታፓችን ሰርተናል። ብዙዎቻችን የምንሸወደው በቃ ገበያው አንድ ጊዜ ከፍ ዝቅ ምናምን ሲል በቃ ከስር ነው እንለና ቶሎ እንወጣለን። መውሰድ ያለብን ትርፍን ትተን ደግሞ አንድ ጊዜ ዝም ብለን በቃ እንትን እንለውና ከመጠን በላይ እንሞላና ብዙ ትርፍ ከመፈለጋችን የተነሳ ትርፍ ላይ የነበርነው ልጆች ተመልሰን ደግሞ ኪሳራ ላይ ስንገባ እንታያለን። ግን በትክክል ሴታፓችን ካስቀመጥን በቃ አንዴ ብከስሩ ድጋሚ ትሬድ ስታደርጉ ስለምታሸንፉ ምንም አያስጨንቃችሁም። እንደዚህ አይነት አምስቱንም ያሟላ ኦርደር ብሎክ ካለ የማሸነፍ ንጻሪያችሁ ምንድነው? ከ80 እና ከ90% ስለሆነ 10 ትሬድ ብታደርጉ 8ቱን 9ን ስለምታሸንፉ ምንም አትጨነቁም ማለት ነው። እንደገና ደግሞ ይሄ ኦርደር ብሎክ ደስ የሚለው የምታገኙት ትርፍ ብዙ ነው፣ የምትከስሩት ግን ደግሞ ትንሽ ነው። ምክንያቱም ስቶፕ ልዛችሁ የምታደርጉት የት ላይ ነው? ከኦርደር የመጨረሻው የኦርደር ብሎኩ ዝቅተኛ ዋጋ ላይ $10 ጋፕ ምናምን ሰጣችሁ ብቻ ማስቀመጥ፣ ከዚያ ራስ መጠበቅ ነው። እንደሆነ ይሁን መተው ነው ያለባችሁ ማለት ነው። ወደ ቻርት መተን ስናይ ቻርታችን ላይ እንግዲህ ይሄ ቫሊድ ኦርደር ብሎክ እዚህ ጋር አለን። እንደምታዩት እቺኛዋ ቀይ ሻማ አለች። ከዚያ በኋላ እነዚህ በአረንጓዴ ትላልቅ ሻማዎች ይታያቸዋል። በቃ የወጣው በትላልቅ ሻማዎቹ ነው ማለት ነው። ከዚያ እዚህ ጋር ደግሞ ሴል ሳይድ ሊኩዊዲቲ ወስዶልናል። እዚህ ጋር እንደምታዩት ሴል ሳይድ ሊኩዊዲቲ ወስዶልናል። ቼንጅ ኦፍ ካራክተር አለ እዚህ ጋር። ከዚያ ብሬክ ኦፍ ስትራክቸርም እዚህ ጋር አለን ማለት ነው። ስለዚህ ይሄ ሴታፕ መቼ ነው የሰራሁት? ቀን 26/04/2026 ነው። ስለዚህ ይሄን ሴታፕ እናንተ መጠቀም ትችላላችሁ ማለት ነው። ተመልሶ ሲመጣ ምን ታደርጋላችሁ? እናንተ ከመጣ ከዚህ በኋላ ምናልባት ነገ ወይ ነገ ወዲያ መቼ እንደሚመጣ አላውቅም። ወደዚህ ቦታ ሲመለስ ይሄን ሴታፕ መጠቀም ትችላላችሁ። ምን ታደርጋላችሁ? እዚያ በኋላ ታርጌታችሁ ምንድነው የሚሆነው ማለት ነው። እዚህ ጋር ኦርደር እዚህ ጋር ነው መግቢያችሁ ታደርጉና ታርጌታችሁ የሚሆነው ይሄኛው ነው ማለት ነው። ይሄኛው የዚህኛው ሃዩ ታርጌት የመጀመሪያ ታርጌታችሁ ይሆናል። ከዚያን በኋላ ገበያው የሚቀጥል ከሆነ ማስቀጠል ትችላላችሁ። ታዩትና ሁኔታውን ኤክስተንድ ማድረግ ትችላላችሁ። ግን መጀመሪያ ታርጌታችሁ የሚሆነው ይሄኛው ነው ማለት ነው። ስለዚህ እዚህ ጋር ሲደርስ ምን ትወስዳላችሁ? ትርፋችሁን ትወስዳላችሁ ማለት ነው። እዚህ ጋር ደግሞ እዚህ ጋር ምን ታደርጋላችሁ? ደግሞ ስቶፕ ሉዛችሁን ታደርጋላችሁ። እዚህ አካባቢ በቃ እንደዚህ 74680 ላይ ስቶፕ ሉዛችሁን ታደርጋላችሁ። ትርፋችሁን የምትወስዱ ደግሞ 79400 ምናምን ላይ እንትን ማድረግ ትችላላችሁ ማለት ነው። ይሄኛው ደግሞ ኢንቫሊድ ኦርደር ብሎክ ነው። ይሄኛው እንደምታዩት ሊኩዊዲቲ ወስዷል፣ ነገር ግን ምን የለውም ዲስፕሌስመንት የለውም። አይታችሁ ሲሆን በዊክ ምናምን ሻማውንት የሚለው ፈጣን እንቅስቃሴ የለውም። ቫሊድ የሆነ ፌር ቫልዩ ጋፕ የለውም። ስለዚህ ይሄኛው ምን አደረገው? ሲመጣ ጥሶት ነው ያለፈው በቃ። ምክንያቱም ይሄኛው ኦርደር ብሎክ ቫሊድ ኦርደር ብሎክ ስላልሆነ መጣ በቃ ሰብሮት ሄደ ማለት ነው። ስለዚህ እኛ ትሬድ ገብተን ቢሆን ከሳራ ላይ ነበርን ማለት ነው። ስቶፕ ሉዛችን በልቶት ይሄዳል ማለት ነው። አስቡት፣ እኛ ስቶፕ ሉዝ የምናስቀምጠው ስንት ነው? 78370 ራሱ ብናረግ እሱ ግን 79400 ኦልሞስት ደርሷል። 400 ምናምን በቃ ደርሷል ማለት ነው። አስባችሁታል? 1000 ምናምን ነው ጨምሮ የሄደው። ስለዚህ እነዚህን በትክክል መለየት አለባችሁ። ያልገባችሁ ነገር ካለ
አስቀምጡልኝ አስተያየታችሁን ምን እንዴት ማስተካከል እንዳለብኝ ለቀጣይ በምን አይነት መልኩ ማቅረብ እንዳለብኝም አስቀምጡልኝ ማለት ነው። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ለሌላ ሰውም አካፍሉ። ምክንያቱም እናንተ ለሰው ስታካፍሉ ምናምን ህብረት በነገራችን ላይ ሌሎች ሻይሉም እንጂ በህብረት ትሬድ ማድረግ በጣም ውጤታማ እንሆናለን። ሁላችንም እያወቅን ስንሄድ የአንዳችን የምናውቀው አንዳችን አናውቅም። ስለዚህ ስንተጋገዝ ጠንካራ ይሆናል። ስለዚህ ጠንክራችሁ አንብቡ። እንዲሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ሰላም ሁኑልኝ፣ በርቱ።